ተመልከቱ። ከዚህ በላይ ምን ሊያስደነግጥ ይችላል? ከዚህ በላይ አይሚ ከዚህ በላይ ምን ሊያስደነግጠው ይችላል? ልጅ ኢማጂን ታውቃላችሁ፣ ለሃይሚ ያለውን ክብር ታውቃላችሁ፣ ለሃይሚ ያለውን ክብር ታውቃላችሁ፣ ጠንቀቃችሁ ሁላችሁም ታውቃላችሁ። አሁን ካጠገቡ ሲያገኛት ምንድን ነው የሚያስበው? ይሄ ልጅ ምንድን ነው የሚያስበው? ስታስቡት ፋሚሊ እስኪ ስቡት፣ የምሬን ነው ስቡት እስኪ። ከዚህ በፊት እኮ ለቀልድም ቢሆን በጣም ብዙ ጊዜ ሲላት እንደዛ ሲናገራት ምናምን ነገር አይቻልም እኔ እንደዚህ ምናምን በጣም ብዙ ነገር ስትናገረው ነበረ፣ ስትለውም ስትነግረውም ነበረ። እና ያን ሁሉ ነገር ሲያደርግ የነበረውም ደግሞ ሆን ብሎ በቃ ዝም ብሎ እሷን ለመረበሽ ምናምን ነው የነበረው እንጂ የምር ፈልጎት አልነበረም። እና በጣም ነው የሚያስደነግጠው። የእሷንን ምንም አይነት ነገር የሚጋፋ ነገር ማድረግ አይፈልግም። ገባችሁ አይደለ? እና ያ ነገር ነው ያስደነገጠው በጣም ነው። እሺ ከባድ እኮ ምኑን ነው ገልጥ ያየው? ምንህን ነው ቼክ ያደረግከው? ምንህን ነው ገልጥ ያየው? ራቁቴን ነኝ አይደለሁም የሚለው ነው መሰለኝ። ተመልከቱ፣ ብርድ ልብሱን ገለበና ራሱን ቼክ እያደረገ ነው። የምር ምን የተፈጠረ ነገር አለ? ራሱ ጋር መጣላት ነው የቀረው። ትንሽ ከቆየ በዚሁ ከቀጠለ ልጁ መንቀሉ ነው ፋሚሊ፣ የምሬን ነው እንዴ። እሺ ምንም የተፈጠረ ነገር የለም። አሁን ቼክ አድርጓል። የተወሰነም ቢሆን ይረጋጋል። ቼክ አድርጓል። እንዲ ምኑኜ ነው ምን እያደረግኩ ነው? በቃ አሁኑ አልገባችሁም? የምሬን ነው። ብሩኬ ታውቃላችሁ፣ በቃ የሆነ አላቅም ምን ያክል ክብር እንዳለው ለሷ ታውቃላችሁ። እና ያልሆነ ነገር አደረግኩኝ ብሎ ራሱን ነው የሚወቅሰው። የምሬን ነው፣ ራሱን ነው የሚወቅሰው። ገባችሁ አይደለም? እንደዚህ አንድ አልጋ ላይ ወጣው ምናምን ከሷ ጋር ሌላ ነገር ለማድረግ ቀርቶ ፋሚሊ ካልሳምኩህ እያለች ስትገለገል እንኳን እንዴት ሲላት እንደነበረ ትዝ ይላችኋል። ምንድነው እኔና አንቺ ሐሳባችን ታውቂያለሽ፣ ህልማችን ታውቂያለሽ፣ ስንት ነገር እያለብን እንዴት እንደዚህ ታስቢያለሽ ተይ ምናምን ነገር እያለ ስንት ነገር ሲያደርግ ትዝ ይላችኋል። መኪና ውስጥ የሰራችውን ሃይሚ ፕራንክ ትዝ ይላችኋል ብዬ አስባለሁ። የሃይሚና የብሩኬ የጨረቃ ፋሚሊ አባል ከሆናችሁ ይህን ነገር እርግጠኛ ነኝ ታውቃላችሁ፣ አትረሱትም። ያንን ቪዲዮ ልትረሱት አትችሉም። ሃይሚ ካልሳምኩት ብሩክን ካልሳምኩት ብላ ስትገለገል ትዝ ይላችኋል። የዛን ጊዜ የተናገራቸው ቃላቶች መቼም ቢሆን አልረሳውም። ብሩኬ እኔ ላንቺ ክብር አለኝ፣ እኔ እንደዚህ ላደርግ አልችልም፣ በጣም ብዙ ህልም እንዳለው፣ በጣም ብዙ ከሷ ጋር ማድረግ የሚፈልገው ነገር እንዳለ በግልጽ ነው የተናገረው። ትዝ ይላችኋል። ያንን ሁሉ ነገር ነው የሚመጣበት አእምሮ ላይ ገባችሁ አይደልና የሆነ የጥፋተኝነት ስሜት ነው ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምቆያችሁ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮ ስመጣ ግን ፋሚሊ በሌላ ዩቲዩብ ቻናል ነው የመጣሁኝ። ትናንትና እየተናገርኩኝ ነበረ። እንግዲህ ላልተወሰነ ጊዜ ተቀጠናል ፋሚሊ። ኮሚኒቲ ጋይድላይንስ ብሎ ምናምን ላልተወሰነ ጊዜ መፖስት አልችልም። ትልቁ ቻናል ላይ ቪዲዮ አፕሎድ ማድረግ አልችልም፣ እንዳልችል አድርጎኛል። እንግዲህ ላልተወሰነ ጊዜ በዚህ ዩቲዩብ ቻናል የምታገኙኝ ይሆናል። የሚስተካከልልኝ ከሆነ ደግሞ በዛኛው ዩቲዩብ ቻናል መጣ ይሆናል። እስከዛው ግን ይህንን ቪዲዮ ላይክ እንዲሁም ሰብስክራይብ ያደርጋችሁኝ፣ ቻናሉን ሰብስክራይብ ያደርጋችሁኝ፣ አዲስ ስለሆነ ፋሚሊ እባካችሁ እርዳታችሁ ያስፈልገኛል። ሰብስክራይብ አድርጉኝ። የዛሬውን ቪዲዮ እንጀምር። ሃይሚና ብሩኬ በጣም ለየት ያለ ቪዲዮ ይዘው መጥተዋል። እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። እንዴት ያስደነግጥ! ከዚህ በፊት አብረሽ ሊደር እያለ ስንት ሲጨቀጭቅሽ፣ ስንት ሲጎተጉትሽ እምቢ ብለሽ ዛሬ ካጠገቡ ሲያገኝሽ እንዴት አይደነግጥ? በህልሜ ነው በውኔ እንዴት አይል? እስኪ ንገሩኝ እስኪ ፋሚሊ። እኔ አላቅም። የሃይሚ ተንኮል ግን አልገባችሁም። የሃይሚ ተንኮል እዚህ ጭንቅላታችሁ ላይ የምትጫወትባችሁ፣ የምሬን ነው። ጭንቅላታችሁ ላይ የምትጫወትባችሁ። ይኸው ልጅን አሁን በህልሙ ነው የሚመስለው። አሁን ካጠገቡ ሲያገኛት በህልሙ ነው የሚመስለው።
እውነት አንቺ ነሽ እያለ መነካካቱ አይቀርመውን እሷን። እሺ ከዚህ በላይ ምን ሊያስደነግጥ ይችላል? ከዚህ በላይ አይሚ ከዚህ በላይ ምን ሊያስደነግጠው ይችላል? ይልሽ ኢማጂን ታውቃላችሁ፣ ለሃይሚ ያለውን ክብር ታውቃላችሁ፣ ለሃይሚ ያለውን ክብር ታውቃላችሁ፣ ጠንቀቃችሁ ሁላችሁም ታውቃላችሁ። ሶ አሁን ካጠገቡ ሲያገኛት ምንድን ነው የሚያስበው? ይሄ ልጅ ምንድን ነው የሚያስበው? ስታስቡት ፋሚሊ እስኪ ስቡት፣ የምሬን ነው ስቡት እስኪ። ከዚህ በፊት እኮ ለቀልድም ቢሆን በጣም ብዙ ጊዜ ሲላት እንደዛ ሲናገራት ምናምን ነገር አይቻልም እኔ እንደዚህ ምናምን በጣም ብዙ ነገር ስትናገረው ነበረ፣ ስትለውም ስትነግረውም ነበረ። እና ያን ሁሉ ነገር ሲያደርግ የነበረውም ደግሞ ሆን ብሎ በቃ ዝም ብሎ እሷን ለመረበሽ ምናምን ነው የነበረው እንጂ የምር ፈልጎት አልነበረም። እና በጣም ነው የሚያስደነግጠው። የእሷንን ምንም አይነት ነገር የሚጋፋ ነገር ማድረግ አይፈልግም። ገባችሁ አይደለ? እና ያ ነገር ነው ያስደነገጠው በጣም ነው። እሺ ከባድ እኮ ምኑን ነው ገልጥ ያየው? ምንህን ነው ቼክ ያደረግከው? ምንህን ነው ገልጥ ያየው? ራቁቴን ነኝ አይደለሁም የሚለው ነው መሰል። ለማየት ተመልከቱ። ብርድ ልብሱን ገለበና ራሱን ቼክ እያደረገ ነው። የምር ምን የተፈጠረ ነገር አለ? ራሱ ጋር መጣላት ነው የቀረው። ትንሽ ከቆየ በዚሁ ከቀጠለ ልጁ መንቀሉ ነው መንቀሉ ነው። ፋሚሊ የምሬን ነው እንዴ? እሺ ምንም የተፈጠረ ነገር የለም። አሁን ቼክ አድርጓል። የተወሰነም ቢሆን ይረጋጋል። ቼክ አድርጓል። እንዲ ምኑኜ ነው ምን እያደረግኩ ነው? በቃ አሁኑ አልገባችሁም? የምሬን ነው። ብሩኬ ታውቃላችሁ፣ በቃ የሆነ አላቅም ምን ያክል ክብር እንዳለው ለሷ ታውቃላችሁ። እና ያልሆነ ነገር አደረግኩኝ ብሎ ራሱን ነው የሚወቅሰው። የምሬን ነው፣ ራሱን ነው የሚወቅሰው። ገባችሁ አይደለም? እንደዚህ አንድ አልጋ ላይ ወጥቶ ምናምን ከሷ ጋር ሌላ ነገር ለማድረግ ቀርቶ ፋሚሊ ካልሳምኩህ እያለች ስትገለገል እንኳን እንዴት ሲላት እንደነበረ ትዝ ይላችኋል። ምንድነው እኔና አንቺ ሐሳባችን ታውቂያለሽ፣ ህልማችን ታውቂያለሽ፣ ስንት ነገር እያለብን እንዴት እንደዚህ ታስቢያለሽ? ተይ ምናምን ነገር እያለ ስንት ነገር ሲያደርግ ትዝ ይላችኋል። መኪና ውስጥ የሰራችውን ሃይሚ ፕራንክ ትዝ ይላችኋል ብዬ አስባለሁ። የሃይሚና የብሩኬ የጨረቃ ፋሚሊ አባል ከሆናችሁ ይህን ነገር እርግጠኛ ነኝ ታውቃላችሁ፣ አትረሱትም። ያንን ቪዲዮ ልትረሱት አትችሉም። ሃይሚ ካልሳምኩት ብሩክን ካልሳምኩት ብላ ስትገለገል ትዝ ይላችኋል። የዛን ጊዜ የተናገራቸው ቃላቶች መቼም ቢሆን አልረሳውም። ብሩኬ እኔ ላንቺ ክብር አለኝ፣ እኔ እንደዚህ ላደርግ አልችልም፣ በጣም ብዙ ህልም እንዳለው፣ በጣም ብዙ ከሷ ጋር ማድረግ የሚፈልገው ነገር እንዳለ በግልጽ ነው የተናገረው። ትዝ ይላችኋል። ያንን ሁሉ ነገር ነው የሚመጣበት አእምሮ ላይ። ገባችሁ አይደልና የሆነ የጥፋተኝነት ስሜት ነው የሚሰማው። እኔ ምንም አላውቅም ነው ባለው ድሮ ሞልበስ ስትባሉ የምትፈልጉት ይሄ ልጅ እኮ ሳያገኝ ነው እንደዚህ ተባለ ያለው። የምትፈልጉትን ካገኛችሁ በኋላ ነው ምናምን አላገኝም እኮ ይሄ ልጅ እኮ ተጎዳው። ኧረ ወይኔ ብሩኬ ተይ፣ ሃይሚ ተይ ይቅርብሽ። የእሱን መልስ የምታትችው ይኸው ደግሜ እነግርሻለሁ፣ አትችይው። ታውቂዋለሽ፣ በቀላሉ አይተውሽም። እኔ ደግሞ ሃይሚ ፕራንክ ስትደረግ ታሳዝነኛለች። ቀድማ ለቅሷዋ ነው የሚቀድማት። ገባችሁ አይደል? የምሬን ነው። እሪ ነው የምትለው ታውቃላችሁ። እሱ ደግሞ ካላስለቀሳት አይተዋትም። ብሩኬ የመልስ ምቱ ያከብድብሻል እና ታይ እንደዚህ አትፈታተኝው ልጅ ነሽ። ዘብራቀን ልጅ ምንድነው የተፈጠረው? በማርያም ነው በእናትሽ ምንድነው የተፈጠረው? ኧረ ተይ ሃይሚ፣ ኧረ ተይ። ይሄ ልጅ እኔ ምን እላለሁ? ምን ይባላል አሁን ንገሩኝ፣ ምን ይባላል አሁን? አሳዘነኝ፣ የምሬን ነው። ብሩኬ አሳዘነኝ። በቃ የሆነ ያልሆነ ነገር ያደረጋት ያክል ነው የተሰማውና በቃ ልመና ገባ። እሷን ልመና ገባ። እኔ ምንም ማውቀው ነገር የለም ቀደም ንጽልኝ እያለ ነው።
በጣም ከባድ የምሬን ያለበት ሁኔታ በጣም ከባድ ካልተነገረው ከባድ ነው ፋሚሊ የምሬን ጥላው ከወጣሽ ደግሞ አሰቡት በሰማ ጥላው ከዚህ ቤት ከወጣሽ ደግሞ አስቡት ምን ሊፈጠር እንደሚችል ተወናት አንተ በጣም ሙድ እያስከብኝ እኔ ምንም ሙድ አያስኩም በጣም እኔ አሁን እኮ በእንቅልፍ ልቤ ነው እቺ ልጅ ይዣት የመጣው ነውስ እያወኩ ነው ግራ ገብቶታል ጭራሽ ተሸክሜን ይዤ መጣው እያለ እኔ እኮ የሃይሚ አሁን ሃይሚ ምን ስትይ ነው ይሄንን ያስብሽው ምን ስትይ ነው ያስብሽው እንዴትስ ነው የመጣልሽ የምሬን እንዴትስ ነው የመጣልሽ እኔ እኮ ግርም የምትይኝ አንቺ ነሽ የምሬን ነው ምን ስትይ ነው የምታስቢው እንደዚህ አይነት ነገር እኔ አላውቅም እሺ ቀለድኩ ነው እስካሁን የተናገር ማርያም እንኳን ቀልድ ነው እያለ ነው ደግሞ ቁልፉን ማታ የሰረኩ እኔ ነኝ ራስ እንድትጠራጠር አደረኩ ታያለሽ ሃይሚ ታያለሽ ሌላ እኔ ምንም ልልሽ አልችልም ነገ ከነገ ወዲያ እንዴት አድርጎ እንደሚመጣብሽ ታየዋለሽ ምናየው ይሆናል አብረን የምንመለከተው ታየዋለሽ የብሩኬን ሪቬንጅ ታውቂዋለሽ የት ድረስ እንደሆነ ታውቂዋለሽ እኛ እንነግርሽም ብታርፊ ይሻልሻል ቀጣይ ፋሚሊ በቀጣይ ቪዲዮ የምትጠብቁት ምንድነው የብሩኬን ሪቬንጅ ብሩኬ እንዴት ነው እቺ ልጅ ብድሩን የሚመልስለት እንዴት ነው የሚመልስላት ብድሩን የማይመልሰው አይወለድ አሁን ብድሩ መልሶ ያሳያችኋል ነገ ከነገ ወዲያ ጸዴ ፕራንክ ጠብቁ ሃይሚን ሲያስለቅሳት ታያላችሁ ሰው እንግዲህ ፋሚሊ የዛሬ ቪዲዮ ይሄን የሚያስል ነበር በቀጣይ እስከምንገናኝ ድረስ ወዳችኋለሁ መልካም ነው ልመኝላችኋለሁ የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ ትናንትና ተናግሬ ነበረ ትልቁ ቻናሌ የተወሰነ ችግር አለበት ብያችሁ ነበር የኮሚኒቲ ጋይድላይንስ ምናምን ነገር ብሎ ያልተወሰነ ጊዜ ይቀጥቶኛልና በዚህ ነው ዩቲዩብ ቻናል የምታገኙኝ ፋሚሊ በዚህ ዩቲዩብ ቻናል ለምታገኙኝ ይሄን ዩቲዩብ ቻናል ሰብስክራይብ እንዲሁም ላይክ ያደርጋችሁ አበርታቱኝ ፋሚሊ ፕሊስ ሙዴ እየጠፋ ነው አበርታቱኝ ሰብስክራይብ እና ላይክ ያደርጋችሁ ሶ እንግዲህ ዛሬ ቪዲዮ መስል ነበር ከዚህ በኋላም በዚህ መጣ ይሆናል እስከሚስተካከልልኝ ድረስ ዛሬ ቪዲዮ መስል ነበር በቀጣይ እስከምንገናኝ ወዳችኋለሁ ባይ